ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ አዲስ ሙዚቃ ሰሞኑን ቤዛ ሮያል የሮያል ፋሚሊዎች እጅግ በጣም አስደናቂ ስራ ይዘውልን መጥቷል። ከነሱ ጋር አብረን የምንቆይ ይሆናል። በተለይ ደግሞ እጅግ በጣም ሰውን ሁላ ያነጋገረው ቫይራል ላይ ወጥቶ ብዙዎች እየተደመሙበት የልባቸውን የውስጣቸውን ስሜት የሚገልጹበት ይቅር ይቅር የሚል አዲስ ዘፈን አውጥታለች ቤዛ። በዚህ ዙሪያ እንዲሁም ደግሞ ጽጌ ሮያል አዲስ ሙዚቃ አዘጋጅታለች። ክሊፑ ተለቋል። አብረን የምንቆይ ይሆናል። ቪዲዮውን ላይክ ያደረጋችሁ እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። እንዲሁም ከወደዳችሁት ሼር ያደረጋችሁ ከነዚህ እህቶቻችን ጋራ አብረን የምንቆይ ይሆናል። አብራችሁን ቆዩ። ጽጌ ሮያል በተለያዩ ፊልሞች እንዲሁም ደግሞ የተለያዩ ማስታወቂያዎችን በመስራት ዘርፈ ብዙ የሆኑ ስራዎችን በዚህ እድሜዋ የምትሰራ እህታችን ናት። እንዲሁም ደግሞ ከዳኒ ጋር በመሆን በጣም በርካታ ፊልሞችን አስተማሪ ሆኑ እንዲሁም ደግሞ አዝናኝ ሆኑ በሰፈር ውስጥ እንዲሁም በትምህርት ቤት የተለያዩ ቦታዎች በመሄድ በጣም በርካታ ቪዲዮዎችን ሲሰሩ የነበሩ ናቸውና ከልጅነታቸው ጀምሮ ቲያትር ውስጥ ሲማሩ የነበሩ ነገር ግን ደግሞ የቲያትሩን ስራ በምን እንዳቆመችው እንዲሁም በአንድ ኢንተርቪው ላይ የተናገረችው ነበር ካስታወሳችሁ። በጣም ብዙ በርካታ የሆኑ የሚደብሩ የሚያስጠሉ ነገሮች ነበሩና በዛ ምክንያት ነው ከዛ የወጣው ስትልም ስትናገር ነበር። ዛሬ ግን በራሳቸው ጥንካሬ እዛ ቦታ ላይ አንዳንድ ጊዜ በቲያትር ቦታ ላይ ሲሰሩ ያልተመቸ ነገር ሲፈጠር በርካቶች ከተያዘው እውቀታቸው ወይንም ደግሞ የተለያየ ችሎታ ያላቸው የሚያቋርጡበት አጋጣሚ፣ ጽጌ ግን ይሄንን ነገር ወደ ኋላ በመተው ወደፊት ቀጥላ እስከዚህ ድረስ ደርሳለች ማለት ነው። እጅግ በጣም ደስ የሚልና የሚያኮራ ነገር ነው ይሄ ነገር። ቤተሰብ እንግዲህ መግቢያ ላይ እንደነገርኳችሁ በርካታ ነገሮችን ነግሬያችኋለሁ። እንግዲህ ስክሪን ላይ እየተመለከታችሁ እናንተ ደግሞ የራሳችሁን ስሜት ኮሜንት ላይ መስጠት ትችላላችሁ ማለት ነው። እነዚህ እህትና ወንድሞቻችን እጅግ በጣም ረጅም ጊዜ የምናውቃቸው ሳይለያዩ በጣም ጓደኝነታቸው አብሮነታቸውን በጣም ለበርካታ ሰው አሪያ የሚሆን ስራቸውን እየሰሩ ይሄው እዚህ ደረጃ ደርሰዋል ማለት ነው። እኔ ከነዚህ ልጆች የተማርኩት ነገር ከቤተሰቦቻቸው ተለይተው በዚህ እድሜያቸው ከቲያትርነት ጀምሮ በተለያየ ፊልሞችን በመስራት በጣም በርካታ ነገሮችን በመስራት ኢቨን እስካሁን ድረስ አብረው አሉ። ሞር ደግሞ አሁን ላይ በተለይ በጣም ከፍተኛ የሆነ ደረጃ ላይ ደርሰው ከዋና ወይንም ደግሞ ታዋቂ አርቲስቶች ከሚባሉት ስራ የተሻለ ስራ በመስራት በባህላዊ ሆነ እንዲሁም ደግሞ በዘመናዊ ስራዎቻቸውን እጅግ በጣም ለዓለም እያስተዋወቁ ይገኛሉ ማለት ነው። ምናልባትም በዚህ ዙሪያ ላይ አንዳንድ ነገሮች ያው ኮሜንት ላይ የምታዩ ይሆን ይችላል ማለት ካለባበስ በተለይ ዘመናዊ ላይ ወይም ደግሞ የውጫዊ አለባበስ ላይ ሲታዩ ትንሽ አንዳንዶች ያነጋግራቸዋል። ግን ያው የራሳቸው ስታይል እስከሆነ ድረስ ደግሞ ምንም ልናደርግ አንችልም። ግን ደግሞ ሙር ስራቸው ማየት ያለብን አብሮነታቸው ሲያስቀና፣ ፍቅራቸው ሲያስቀና፣ የእውነቴን ነው የምላችሁ አብሮነትና መተባበር የቱን ያክል ጥቅም እንዳለው ነው እኔ ከነሱ የተማርኩት ነገር። ቤተሰቦቻቸውን ትተው ራሳቸውን ጠብቀው ራሳቸውን ችለው በዚህ ጊዜ መኖር ማለት ቀላል አይደለም። ከቤተሰብ ሸክም ላይ ወርደው ኢቭን እንደውም ለቤተሰብ አልፎም ተርፎ ለተቸገሩ የሚደርሱ ልጆች ሆነዋል ማለት ነው። እነዚህ ልጆች እንግዲህ አብሮነት ሆነው አብሮ በመቀመጥ አብሮ በመኖር ተባብረው ስራቸውን እየሰሩ ሌት ተቀን በመስራት የተለያዩ ስራዎችን ቀን በቀን ነው በጣም አዳዲስ ስራዎችን ይዘው ወደ ሶሻል ሚዲያ ብቅ የሚሉት ማለት ነው። በድራማም ብትሏቸው፣ በሙዚቃም ብትሏቸው፣ በዳንስ ዙሪያ ብትሏቸው በብዙ ነገሮች ላይ እየተንቀሳቀሱ የሚገኙ እንዲሁም ደግሞ ኦዲየንሳቸውን እያስፋፉ ይገኛሉ። ግን ከሱም ባሻገር በተለይ አብሮነታቸው ሁሉ ጊዜ አብሮነታቸው፣ ትብብራቸው፣ መደማመጣቸው፣ መመሳሰላቸው ራሱ ለሌላ ትምህርት ይሆናል ብዬ አስባለሁ። ግን አንዳንዴ አብሮ የሆነ ሰው ይጀምርና ነገር ግን መሀል ላይ ያቆሙታል። እነዚህ ልጆች ግን ረጅም ጊዜያቸውን አብረው ነው የምናያቸው ማለት ነውና አብሮነት የቱን ያክል ጥቅም አለው ብትሉ በተለይ በአሁን ሰዓት ላይ ሶሻል ሚዲያ ላይ ለመስራት ያው በርካታ ስራዎችን ለመስራት በአሁን ሰዓት ታውቃላችሁ ኦዲየንስ ያስፈልጋቸዋል። ኦዲየንስ ስታዘጋጁ ደግሞ አንዱ አይ እኔ በኔ ካልተለቀቀ የሚል ሊኖር ይችላል። አንዱ ደግሞ በኔ ቻናል፣ አንዱ ደግሞ ሌላ በሐሳብ ራሱ ያለ መመሳሰል ችግር ራሱ ይፈጠራልና በጣም አዳጋች ይሆናል ማለት ነው። እነዚህ ግን በሐሳባቸው ተስማምተው የሚሰሩት ስራ የቱን ያክል ጥቅም እያስገኘላቸው እንደሆነ ስላወቁት ነው እስካሁን ድረስ አብሮነታቸው የቀጠለው ማለት ነው። እና
አሁን ደግሞ እንግዲህ ጽጌ ሮያል ወንድሟ ታውቃላችሁ እጅግ በጣም የሚገርም ድምጻዊ ያለው ወንድም አላት እሷም ደግሞ እንዲሁ ስትሞካከር ነበር አሁን ደግሞ እንግዲህ አዲስ ክሊፕ እያዘጋጀች ትገኛለች ይሄው በጣም በሚያምር ቦታ ተገኝተው በሚያምር አለባበስ ኢትዮጵያ የሆነ አለባበሳቸውን በማስደመም እንግዲህ የአዲስ ቪዲዮ መታልናለች ጽጌ ሮያል አዲሱ የጽጌ ሮያል ክሊፕ መቼ ይለቀቃል ካላችሁ ደግሞ ቪዲዮ መጨረሻ ላይ የምነግራችሁ ይሆናል እናንተ ግን አብራችሁን ቆዩ እንዲሁም እንዳልኳችሁ ሐሳብ አስተካክላችሁ ኮሜንት ላይ በደንብ መስጠት እንድትችሉ ያው ክፍት ነው ማለት ነው ቤቱ ስለዚህ ጽጌ ሮያል ብንናገር ጽጌ እጅግ በጣም የሁሉም ሰብሳቢ ማለት አብረው ሲኖሩ እንግዲህ ከዳኒና ከጽጌ እነሱ እንደዋና ሆነው ቤዛና ሌሎቹ ደግሞ የነሱ ታዛዥ ናቸው ይህ ማለት ደግሞ መከባበር ልዩነት ኖሯቸው ሳይሆን መከባበራቸው የእውነቴን መከባበራቸው መደማመጣቸው በጣም ያስቀናል ማለት ነው ይህም ደግሞ ትልቅ ጥቅም ሰጥቷቸዋል ኢቭን እንኳን እኛ ራሱ በእነሱ የቱን ያክል ስራ ስንሰራ እንደምንጠቀም እናውቃለንና አብሮነት መተባበር መደማመጥ መዋደድ መፋቀር ጓደኝነት የቱን ያክል ጥግ እንደሚያደርስ በእነሱ ነው ያየሁትኝ እንዶ ከናብርሽና ከናሩታ በፊት ሶሻል ሚዲያውን በጣም መነጋገር ያደረጉት እነዚህ ልጆች ነበሩ ኢቭን ነው አሁን እስካሁን ድረስ እነሱ ናቸው በዓል ሲመጣ ብትሉት በሚሰሩት ቪዲዮዎች በባህላዊ አልባሳት እንዲሁም ቀደም እንዳልኳችሁ በዘመናዊ አልባሳት በጣም የሚያስቀና የሚያስደምም ስራዎችን ነው የሚሰሩትና እነዚህ ልጆች አሁንም ቢሆን ከጎናቸው ልንሆናቸው ይገባል ስላችሁ እርዳታ ፈልገው አይደለም ማንንም ሰው ወዶትና ፈልጓቸው የሚታይ ስራ ነው እየሰሩ ያሉት ምናልባት እኛ ከነዚህ ልጆች ምናልባት ምሳሌውን ሳታው ሊሆን ይችላል ግን ደግሞ ምን ያክል ሌሎቻችሁ በተለይ አብራችሁ የምትሰሩት ሰዎች ምን ያክል ከነሱ የተሻለ አንድነትና ፍቅር ተመደማመጥን ይዛችሁ የተሻለ ደግሞ ከነሱ ይዛችሁ መውጣት እንዳለባችሁ ነው እኔ የምመክራችሁ ይሄንንም ምለው ለምንድነው አብረው የሚኖሩ ልጆች አሉ ግን ብዙ አይቀጥሉም ብዙ አይሄዱም የሆነ ሰዓት ላይ አብረው ደና ስራ ይሰሩና ከዛ በኋላ ግን ተጣልቆ ተለያዩኮ ይሄን ደግሞ እንደገና ይወጡና ሲሰዳደቡ ሲነቃቀፉ እናያቸዋለን ማለት ነው ስለዚህ ከነዚህ ልጆች ግን ምናልባት እኮ መጣላት ይጣሉ ይሆናል ቢጣሉም ደግሞ እዛው ችግራቸውን ፈታው እንደገና ደግሞ በፍቅር ይመጣሉ ማለት ነው ማንንም ሰው ከወንድሙ ጋር እንደሚጣለው ሊኖር ይችላል ሁሉ ጊዜ ሰላም አለ ማለት አይደለም ግን ምን ያክል መተባበራቸውና እዛው እርስ በራሳቸው ተደማምጠው መስራታቸው ቀደም እንደነገርኳችሁ ጥቅም እንዳለው የተረዳውበት ትልቅ ቪዲዮ ነው ማለት ነው ገና ከነዚህ ልጆች በጣም በርካታ ብዙ ነገር እንጠብቃለን ብዬ ነው ተስፋ ማደርገው የዚህም ጥቅሙ ደግሞ እንግዲህ ማናት ቤዛ ካሁን በፊት አንድ ዘፈናችሁ ዘፈን ነበረ ጥሩ ሂደት ነው በጣም ደስ የሚል ድምጽ ያላት ናት አሁን ደግሞ በጣም ቆንጆና ተወዳጅ የሆነ ብዙ ሰው የልቡን ስሜት የሚገልጽበት ዘፈን ይዛልን መታለች ሰሞኑ ያው ሶሻል ሚዲያውን ይዞት ያለው የሷ ዘፈን ነው ማለት ነው በቀጣይ ደግሞ እንግዲህ የጽጌ ሮያል ዘፈን ደግሞ ይለቀቅና እሱንና ምናዳምጥ ይሆናል አሁንም ደግሞ እንዲቀጥሉ የኛ ያው የማየቱ እድል ሰፊ ስለሚሆን ለነሱም ደግሞ ትልቅ ቦታ ትልቅ ደረጃ እንዲያደርሳቸው ያደርጋቸዋል ማለት ነው ይሄ የምታዩት እንግዲህ የጽጌ የሀበሻ ልብስ የከፈተችበት የሱቋ ነው ይሄ ደግሞ ለዚህ ያበቃት ጠንከራ በመስራቷ ነው ስለዚህ ጠንክሮ መስራትና አብሮ ተባብሮ መስራት የቱን ያክል ጥቅም እንዳለው እንደነገርኳችሁ በእነዚህ ነው የተማርኩት ማለት ነው የፈለጋቸውን ነገር ቢያደርጉ የፈለጋቸውን ነገር ቢሰሩ የሚያምርባቸው በቃ በጣም እኔ በጣም ነው የምወዳቸው የምሬን ነው የምላችሁና በጣም ደስ ስላሉኝ ነው በእነሱ ቪዲዮ ለመስራት የሞከርኩት እንግዲህ ከወደዳችሁት ቪዲዮ ሼር ማድረጋችሁ እንዳትረሱ ቤተሰብ ያሉናችሁ ቤተሰብ እንድትሆኑ ባክዎ ጠይቃችሁ መልካም